Prisoner 68815. I'm offering you your freedom, Mr. Ames. ታሪኩ የሚጀምረው ጄሰን ኤምስ በተባለ የፋብሪካ ሰራተኛና የቀድሞ እስረኛ ላይ ከባድ ሕይወት ሲፈራረቅ በማሳየት ነው። የሚሰራበት የብረት ማቅለጫ ፋብሪካ የልፋታቸው ዋጋ ሳይከፍላቸው የተዘጋ ነው። በዚህም ሰራተኞቹ ተበሳጭተው ከፋብሪካዎች ተቃውሞ ይጀምራሉ። ውጥረቱ እየጨመረ ሲሄድ የህዝቡን ብጥብጥ ለማርገብ ፖሊሶቹ ደርሰው ወዲያውኑ በኃይል እርምጃ መውሰድ ይጀምራሉ። ጄሰን አብሮት የሚሰሩ ጓደኛሞች ሲደበደቡ ሳይ ዝም ብሎ መመልከት አቅቶት በመሃል በመግባት መመልከት ይጀምራል። በዚህ ግርግር መሃል በርካታ ፖሊሶችን ተደባድቦ ከአካባቢው ያመልጣል። ወደ ቤቱ ሲደርስ ቀኑ መሽቶ ነበር። ሚስቱን ሰላም ካላት በኋላ ልጃቸውን ለማየት ወደ ላይኛው ፎቅ ይወጣል። ነገር ግን ፊቱን የሸፈነ ዘራፊ ቀድሞውን ቤት ውስጥ እንደገባ አላወቀም ነበር። ያገኘውን አጋጣሚ በመጠቀም ገዳዩ የጄሰን ሚስት ወደ ቤት ይገላታል። ጄሰን ወደ ታችኛው ፎቅ ሲመለስ ዘራፊው ከጀርባ ደርቶ በመምጣት ራሱን ሊስት ያደርገዋል። ገዳዩ ከመሄዱ በፊት የሰሩበትን የነፍስ ማጥፊያ መሳሪያ በጄሰን እጅ ላይ ያሳቅፈዋል። ከዚያም እሱ ተጠያቂ መሆኑን ለማረጋገጥ በማሾፍ ምልክት ሰጥቶት ይሄዳል። ከጥቂት ቅጽበት በኋላ ጄሰን በፖሊስ መኪና መብራቶችና ሳይረንስ ድምጽ ይነቃል። ፖሊሶቹ በኃይል ሰብረው በመግባት ባልሰራው ወንጀል በቁጥጥር ስር ያውሉታል። ከ6 ወራት በኋላ ጄሰን ወደ ተርሚናል አይላንድ እስር ቤት ይዘዋወራል። እዚያ ሲደርስ የገጠመው አቀባበል ግን በፍጹም ደስ የሚል አልነበረም። ጠባቂዎች ሌላው መኮንኑ ከመደብደቡ በፊት በሚቀዘቅዝ በረዶ ውሃ ያጥበዋል። ከዚያም ሊፈትኑት በጉጉት ወደሚጠብቁት 3 ጨካኝ እስረኛሞች ወዳሉበት ክፍል ይወሰዳል። ከሰዓታት በኋላ ኦልድሪች ጄሰንን ተደብድቦና ተስፋ ቆርጦ ለማየት ተመልሶ ይመጣል። ነገር ግን ያገኘው 3ቱም የእስር ቤቱ ባልደረቦች ተደብድበውና ራሳቸውን ስተው ወድቀው ነበር። በማግስቱ ጠዋት ጄሰን ወደ ምግብ አዳራሹ ሲገባ ወዲያውኑ የሁሉንም ትኩረት ይስባል። እስረኞቹ ኮች ጋነር እና ሊስተንስ በአንድ ወቅት ታሪክ የሰራና ክብረ ወሰን የሰበረውን የሥራ ሕይወቱን በአሳዛኝ ሁኔታ ያበቃ ድንቅ አሽከርካሪ መሆኑ ስላወቁ በዝምታ ያስተውሉታል። ፓችኮክና ጓደኛው ወደሱ ሲጠጉ ያ የነበረው ውጥረት ወደ ሌላ ደረጃ ይቀየራል። በጄሰን ምግብ ላይ የተፋበት እንዲሁም ሚስቱን የገደለ ልጁን ያሰቃየ እያሉ ያሾፉበት ጀመር። ይህ ስድብ ጄሰንን ከቁጥጥር ውጭ አደረገው። ፓችኮክን በከፍተኛ ቁጣ ማጥቃት ይጀምራል። ነገር ግን ጠቡ ሳይባባስ ጠባቂዎች ጣልቃ በመግባት የጎትቱ ይወስዱታል። ጄሰን ወደ እስር ቤቱ ዋና ኃላፊ ክሌር ሄንሲ ቢሮ ይወሰዳል። እሷ ስለ ጄሰን ታሪክ፣ ስለ ክህሎቱ፣ ስለ ስሙና ከሁሉም በላይ ደግሞ መኪና የማሽከርከር ብቃቱ ሁሉንም ነገር አስቀድማ ታውቃለች። አንድ ጥያቄም ታቀርብለታለች። ጄሰን የታዋቂውን የሞት ውድድር ዋና አሽከርካሪ የሆነውን የፍራንከንስታይን ቦታ እንዲተካ ትፈልጋለች። እውነታው ምን መሰላችሁ? እውነተኛው ፍራንከንስታይን ከመጨረሻው ውድድር በኋላ ሞቷል። ነገር ግን ህዝቡ እስካሁን ይህንን አያውቅም። ፍራንከንስታይን በሰዎች ተወዳጅ በመሆኑ ሄንሲ የእሱን ሞት በሚስጥር ለመያዝ ቆርጣለች። የዝግጅቱ ተመልካችና ገቢ እንዳይቀንስም ያደገው ዝና መኖር አለበት። እሷም ለጄሰን እጅግ አጓጊ የሆነ አማራጭን አቀረበችለት። አንድ ተጨማሪ ውድድር ካሸነፈ ነፃነቱን ያገኛል። ፍራንከንስታይን ቀድሞውኑ 4 ጊዜ ስላሸነፈ ጄሰን ከእስር ለመፈታት 1 ጊዜ ብቻ ማሸነፍ ይበቃዋል። ነገር ግን ጄሰን አመነታ። አሽከርካሪዎች የሚሞቱበት ውድድር ላይ መሳተፍ ቀላል ውሳኔ አይደለም። ሄንሲ ግን እምቢ የሚል መልስን በፍጹም አትቀበልም። ሚስጥሯ እንዳያወጣባት በማስፈራራትም ካልተስማማ ለብቻው ጨለማ ክፍል ውስጥ እንደምታስረው ተነግረዋለች። ጄሰን ሌላ አማራጭ ስለሌለው ለመቀበል ይገደዳል። ወደ እስር ቤቱ መኪና ጥገና ክፍልም ይወሰዳል። እዚያም የፍራንከንስታይን መኪና ኃላፊ የሆኑትን ኮችና ማችኮክን ያገኛቸዋል። እነሱም የውድድሩ ህግጋትን አብራሩለት። እያንዳንዱ አሽከርካሪ ለብቻ ነው የሚወዳደረው። ምንም አይነት ህብረት መፍጠር አይቻልም። በተጨማሪም ሄንሲ በሚስጥር አንድ ነገር የገነባችበት ያለው ትልቅና የተከለከለ የሥራ ቦታም ያስተውላል። ኮች ጄሰንን ከመኪናው ጋር ያስታውቀዋል። መኪናው በከፍተኛ ሁኔታ የተሻሻለ መሳሪያና ጋሻ የተገጠመለት ነው። ነገር ግን እስረኞቹ እንዳያመጡ ለመከላከል ሲባል ጥይትና የጦር መሳሪያዎች የሚጫኑበት በውድድሩ ቀን ብቻ ነው። ኮች አንድ ነገር ግልጽ ያደርግለታል። ከዚህ ደሴት ማምለጥ በፍጹም አይቻልም። ብቸኛ መውጫ ጠባቡ ድልድይ ሲሆን እሱም በሄሊኮፕተሮችና በፓትሮል መኪኖች በጥብቅ ስለሚጠበቅ ማንም ሰው በህይወት ሊያመልጥ አይችልም። በኋላ በእስር ቤቱ ግቢ ውስጥ ኮች የውድድሩ ባለ3 ደረጃ መዋቅርን ያብራራለታል። በመጀመሪያዎቹ 2 ደረጃዎች ላይ ዋና ግቡ ተቀናቃኞቹን ማውደም ነው። አሽከርካሪዎቹ ተፎካካሪያቸውን ከመንገድ ማስወገድ አለባቸው። በመጨረሻው ደረጃ ደግሞ ፍጥነት በጣም ወሳኝ ነው። መጀመሪያ የፍጻሜ መስመር ያቋረጠ ያሸንፋል። ለእያንዳንዱ አሽከርካሪ ረዳት አሽከርካሪ ይመደብለታል። አብዛኛውን ጊዜ ከሴቶች እስር ቤት የሚመጡ ሴቶች ናቸው። ከዚህ ውጭ ሆነው ጆ ብቻ ነው። እሱ ረዳቶችን የሚቀይርበት ፍጥነት ተመልካችን እንኳን ሳይቀር ያስገረምና ያስጨነቀ ነው። ጄሰን ይህንን የሰማ ሳለ ሊስተንስ ስለ ዋና ተፎካካሪዎቹ ዝርዝር መረጃ ይሰጠዋል። የመጀመሪያው ፎርቲንኬ የተባለው ጨካኝ የትሪያድ ቡድን አባል ሲሆን ከበስተጀርባ ግን ያልተጠበቀ ታሪክ አለው። ወደ እስር ቤቱ ከመግባቱ በፊት ከታዋቂ የማይት ዩኒቨርሲቲ ተመረቀ ነበር። ሌላኛው ደግሞ ሄንሲን እንደ አምላክ የሚያያትና ሙሉ በሙሉ እቅድ የሌለው እብድ የሆነው ሄክተር ግሪም ነው። የአሪያ ብራዘርሁድ መሪ ሆኖ ስሎቫ ፓችኮክ ደግሞ በውድድር ሜዳ ሆነ ከውድድር ሜዳ ውጭ በጭካኔው ስም ያተረፈ አደገኛ ሰው ነው። በመጨረሻም ትራቪስ ስኮት ይገኛል። እሱ ክብሩን ያጣ የቀድሞ የናስካር ታዋቂ አሽከርካሪ ነበረ ሲሆን ውድቀቱ ራሱ እንደገና ለማረጋገጥ እንዲቆርጥ አድርጎታል። ንግግራቸው የሚቋረጠው ጆና ግብረ አበሮቹ መጣው ጄሰንን ሲጋፈጡት ነው። እያፌዙበትም የውድድር በጆና በፍራንከንስታይን መካከል ብቻ የሚደረግ ፍልሚያ መሆኑን በግልጽ ይነግሩታል። በዚህን ጊዜ እስረኞቹን ከስራ ቦታ የሚመልስ የእስር ቤት ማጓጓዣ መኪና ይደርሳል። ጄሰን አንድ እንግዳ ነገርን ያስተውላል። እስረኞቹ የጂፒኤስ
መከላከያ የእጅ አምባር አድርገዋል። እዚህ ጋር የሚያስነግር ሁኔታ ጭንቅላት ውስጥ ብልጭ ይላል። ባለቤቱን የገደላት የፊቱን የሸፈነው ሰው እጁ ላይ የነበረው ልክ እንደዚህ አይነቱ የእጅ አምባር ነበር። ነገር ግን ስለ ሁኔታው ለማሰብ ጊዜ ሳያገኝ የውድድሩ የመጀመሪያ ደረጃ ይጀምራል። ጄሰን የዝነኛው ሰው ልብስ፣ ጭንብልና ቀለበት ጭንብል በማድረግ ሙሉ በሙሉ ወደ ፍራንክንስታይን ይቀየራል። የእሱ ወደ ውድድር መመለስ የወረደውን የእይታ መጠን በአንዴ በማናር የተመልካችን ቀልብ መልሶ ይስባል። ከውድድሩ በፊት ኮች ከሌሎች አሽከርካሪዎች ጋር ምንም አይነት ወሬ እንዳያወራ ያስጠነቅቀዋል። ምክንያቱም የፍራንክንስታይን ዝና ሚስጥራዊ በመሆን ላይ የተመሰረተ ነው። ይሁን እንጂ የመኪናው መስታወቶች ከውጭ ምንም ስለማያሳዩ መኪና ውስጥ ከገባ በኋላ ጭንብሉን ማውለቅ ይችላል። ረዳቱ ኬስ እውነቱን ቀድማ ታውቃለች። ለማሽከርከር የተዘጋጁ ሳለ ጄሰን ስለ ታሪኳ ይጠይቃታል። እሷም የገንዘብ በኋላ የነበረውን ፖሊስ እንደገደለች ትነግረዋለች። ሁልጊዜ ያሳቀያት ስለነበረ ከማጥፋቶች ሌላ አማራጭ እንዳልነበራት ታስረዳዋለች። ይህንን ተነጋግረው ሳይጨርሱ የሰዓት ቆጠራው ይጀምራል። የመጀመሪያው ዙር ከሚመጣው አሰቃቂ ፊልም አንጻር ሲታይ በጣም የቀዘቀዘ ነበር። የጦር መሳሪያዎቹ እስከ ሁለተኛው ዙር ድረስ ስለማይሰሩ አሽከርካሪዎቹ አንዱ ሌላውን ከመንገድ ለማስወጣት ብቻ ይጋፋሉ። በኬዝ እጅግ በጣም ጎበዝ መሪነት ጆንሰን ከጆ እኩል መሪነቱን ይዞ ይጓዛል። እሷ አቋርጦ መንገድ ስታሳየው እሱን ተጠቅሞ ውድድሩን ይመራል። ሁለተኛው ዙር እንደተጀመረ ግን ሄኒሲ መከላከያ ጋሻዎችንና የጦር መሳሪያዎችን በአንዴ ታበራቸዋለች። አሁን አሽከርካሪዎቹ የጦር መሳሪያ ስርዓታቸውን ለማንቃት አራቱንም የመኪና ጎማዎች ልዩ የፍሳሽ ማስወገጃ ክዳኖች ላይ ማሳለፍ አለባቸው። ውድድሩ በአንዴ ወደ አስጨራሽ ጦርነት ሲቀየር ግርግርና እልቂት ይነግሳል። ጨዋታውን ይበልጥ ለማድመቅ ደግሞ ሄኒሲ በመንገዱ ላይ ስትራቴጂካዊ በሆነ ቦታ የተቀበሩትን ደሴድስ የተባሉ ገዳይ መጥመዶችን ታበራቸዋለች። ግሪን በዚህ አጋጣሚ ለመጠቀም ቀዳሚ ይሆናል። አንዱን አሽከርካሪ ገፍቶ ወድመቱ ላይ በመስደድ እዚያው ህይወቱ እንዲጠፋ ያደርጋል። በመቀጠልም በጆ መኪና ላይ ዘይት በመርጨት መኪናውን እንዲሸራተትና ፍጥነቱ እንዲቀንስ ያደርጋል። ነገር ግን ግሪን ራሱ ብዙ አልቆየም። ፎርቲንኬ ሚሳኤል በመተኮስ የግሪን መኪና ከመንገዱ ያስወጣታል። እሱ የተንገዳገደ ከመኪና ሲወጣ ጆ ያለምንም ርህራሄ በላዩ ነርቶበት ህይወቱን ያጠፋታል። ጄሰን የመኪናውን የጦር መሳሪያ ለማብራት ቢሞክርም ማሽኑ በጣም ወሳኝ በሆነ ሰዓት ይዘጋበታል። በዚህ ጊዜ ኬስ አልደነገጠችም። መኪናውን በከፍተኛ ፍጥነት እየተጓዘ ባለበት መሃል ጠመንጃውን ለማስተካከል ወደ መኪናው የፊተኛ ክፍል ትወጣለች። የጥይት ናዳ ቢዘንብባቸውም የጄሰን አስደናቂ የማሽከርከር ብቃት ከጥይት ይታደጋታል። እሷም በፍጥነት ወደ ቦራ ትመለሳለች። ውድድሩም ይቀጥላል። ፊልሜው ይበልጥ የተፋፋመም ይሄዳል። ጄሰን የኮልተንን የመከላከያ ማንሆል ቀምቶ ማለፍ ቢችልም ልክ እውነተኛው ፍራንክንስታይን ሲነዳው ይሆን እንደነበረው ሁሉ የእሱም የመከላከያ ስርዓት ሊሰራ አልቻለም። የመኪናውን የኋላ መከላከያ ጋሻ በከባድ ጥይት ስለተመታ በፍጥነት የተሰባበረ ይሄዳል። ጄሰን በፍጥነት በማሰብ አንድ አደገኛ ውሳኔን ይወስናል። ኬሲን የእሳት መቀጣጠያ በርሜሉ እንድታላቅቀውና እቅፉ ላይ እንድትቀመጥ ይነግራታል። ትክክለኛውን ጊዜ ጠብቆ የወንበሯ ማስወንጨፊያ ሲጫነው የእሳት መቀጣጠያ በርሜሉ እየተወረወረ ሄዶ የኮልተን መኪና ላይ ያርፋል። በርሜሉ የኮልተን መኪና እንደመታው ኬስ በመቀጠል የመኪናውን ሲጋራ ማብሪያ ላይተር ተወረወረበታለች። የእሳት መቀጣጠያ በርሜሉ በአንዴ ተቀጣጥሎ የኮልተን መኪና በሳት ይውጠዋል። እሱ ከውድድሩ ውጭ ሲሆን ጄሰን አሁን ከጆ ጋር ፊት ለፊት ይጋፈጣሉ። በዚህ መሃል ግን በድንገት አንድ ነገር ትኩረቱን ይሰርቀዋል። ከፊት ለፊቱ እየነዳ ያለው ፓችንኮ እጁን እያወዛወዘ አንድ የታወቀ ምልክት ያሳየዋል። ይህ ምልክት በትክክል ባለቤቱን የገደለው ሰው ከመጥፋቱ በፊት ያሳየው ያ ማላገጫ ምልክት ነበር። ጄሰን ደንዝዞ ቀረ። ያጋጠመው ድንጋጤ ከውድድሩ ውጭ እንዲሆን አደረገው። ጆን ይህንን አጋጣሚ በመጠቀም የጄሰንን መኪና በኃይል ይገጨዋል። በዚህም ጄሰን ወደ መጨረሻ ደረጃ ሲወርድ ፓችንኮ አንደኝነቱን ይይዛል። የመጀመሪያ ቀን ውድድር ሲያልቅ 3 አሽከርካሪዎች ህይወታቸው አልፏል። 6 ብቻ ቀርተዋል። ወደ ጋራጁ ሲመለሱ ኮችና ቡድኑ መኪናውን በጥንቃቄ መረመሩ። የሚያስገርመው ግን በመኪናው የመከላከያ ስርዓት ላይ ምንም የተበላሸ ነገር አልነበረም። ሁሉም ነገር መስራት ነበረበት። አሁን ነገሩ ግራ ያጋባውና የጠረጠረው ጄሰን ታሪኮችን አንድ ባንድ መያያዝ ጀመረ። በቀጥታ ወደ ሄኒሲ ቢሮ በመሄድ ሁሉንም ነገር ያቀነባበረችው እሷ መሆኗን በግልጽ ይከሳታል። የባለቤቱ መገደል፣ የውድድሩ መስተካከልና እሱ የፍራንክንስታይን ቦታ እንዲተካ ማስገደድ ፓችንኮክን መጠቀሟን ያነሳባታል። ሄኒሲ ግን ምንም አይነት ማረጋጋጫ አልሰጠችውም። ይልቁንም ይበልጥ በሚያመው ቦታ ላይ መታቸው። አሁን በአሳዳጊ ቤተሰብ እጅ የምትገኘውን የልጁን ፎቶግራፍ እያሳየችው ልጁን መልሶ መሄድ ከፈለገ እሷ የምትለውን ሁሉ ከመቀበል ውጭ ሌላ አማራጭ እንደሌለው ነገረችው። ነገር ሁሉ ወጥመድ እንደሆነ የተረዳው ጄሰን ወደ ግቢው ተመልሶ ከኮች ጋር ይነጋገራል። ጄሰን ኮች ለምን የእስረኛ መለያ ቁጥር እንደማያደርግም ይጠይቀዋል። ኮች በሕግ ደረጃ እሱ እስረኛ እንዳልሆነ ያስረዳዋል። የእስር ቤት ጊዜ ያበቃው ከ3 ዓመት በፊት ነበረ። ነገር ግን በእስር ቤት ውስጥ ለረጅም ጊዜ በማሳለፉ ምክንያት የውጭው ዓለም እንደ ቀድሞ ሊመቸው አልቻለም። ከመውጣት ይልቅ እዚሁ እስር ቤት ውስጥ ለመቅረት መረጣ። ምክንያቱም እሽቅድድሙና ልምድ የሆነው የዕለት ተዕለት ለህይወቱ ትርጉም ሰጥተውታል። በተጨማሪም ጄሰን ሚስቱን እንደገደለ በፍጹም እንደማያምን ይነግረዋል። በዚያው ምሽት መኪናው ላይ እየሰራ ሳለ ጄሰን ፓችንኮክ ባጠገቡ ሲያልፍ አይቶ የቡድን ጋራዡ ድረስ በምስጢር ይከታተለዋል። ነገር ግን እግሩ እንዳስገባ በድንገት አድርሰው ይጠብቁት የነበሩ ሰዎች ያጠቁታል። ፓችንኮክ በጄሰን ላይ በርካታ ከባድ ደባዎችን ካሳለፈበት በኋላ የጄሰንን ጭንቅላት ሙሉ በሙሉ ለማድቀቅ አንድ ትልቅ የብረት መሳሪያ ያነሳል። ነገር ግን መሳሪያውን ሊያሳርፍበት ሲል ሊስተስ በድንገት መሃል ገብቶ የፓችንኮክን ጀርባ በስክሪቶ ይወገዋል። ጄሰን ይህንን አመች አጋጣሚ በመጠቀም መሬት ላይ የወደቀውን የብረት ዘንግ አንስቶ
አንደኛውን የፓችንኮን ሰው ይወገዋል። የቀሩት አጥቂዎችን መቶ ከጣለ በኋላ ሙሉ ትኩረቱ ፓችንኮክ ላይ ያደርጋል። በከፍተኛ ቁጣ ተሞልቶ በአቅራቢያው ከነበሩ ሳጥኖችና እቃዎች ጋር እያጋጨ ያለምንም ርኅራኄ ይቀጠቅጠው ጀመር። አሁን መመለጫ ያጣው ፓችንኮክ በመጨረሻም እውነቱን ይተነፍሳል። የጄንሰን ሚስት እንድትገደል ትእዛዝ የሰጠችው ሄንሲ ስትሆን ወደ ቤቱ ይዞት የመጣው ደግሞ ኦልሪች እንደነበረ ይናገራል። ጄንሰን ጨርሶ ሊገለው ሲል ግን ኦልሪች እና ሌላ ዘበኛ በሩን ሰብረው በመግባት ጠቡን ያስቆማሉ። ጄንሰንንም እየጎተቱ ይወስዱታል። በማግስቱ የውድድሩ ሁለተኛ ደረጃ ከመጀመሩ ጥቂት ቀደም ብሎ ፓችንኮክ ሚስቱ በተገደለችበት ምሽት ያሳየውን ያንን የሚያበሳጭ የእጅ ምልክት በመድገም እንደገና በጄንሰን ላይ ያፈዝበታል። በዚህ ጊዜ ግን ጄንሰን አልተበገረም። ይልቁንም ውድድሩ እንደተጀመረ ሆን ብሎ ፍጥነቱን በመቀነስ ወደ አንድ መተላለፊያ ዋሻ ውስጥ ይገባል። በዚያውም ከኬስ ጋር ፊት ለፊት ለመነጋገር አጋጣሚውን ይጠቀምበታል። ጄንሰን ጊዜ አላጠፋም። እውነተኛው ፍራንከንስታይን የገደለችው እሷ እንደሆነች በቀጥታ ይከሳታል። በሁለት ተከታታይ ውድድሮች ላይ የመኪናው መከላከያ ዜሎች አለመስራታቸው በአጋጣሚ የመጣ እንዳልሆነ ያውቃል። ኬስ ስታመነታ ጄንሰን መልሷን አልጠበቀም። የወንበር ማስወንጨፊያ ቁልፉን በመያዝ እውነቱን ካልተናገርክ ወደ ውጭ እንደሚወረውራት ያስጠነቅቃታል። ሌላ አማራጭ ያጣችው ኬስ እውነቱን አመነች። በሄንሲ ትእዛዝ የፍራንከንስታይን የኋላ መከላከያ መሳሪያዎች ታበላሽ እንደነበረ ተናገረች። ነገር ግን ዋናው ዓላማ ፍራንክን መግደል ሳይሆን እሽቅድድሙን እንዲሸነፍ በማድረግ ሄንሲ በሱስና መጠቀሟ እንድትቀጥል ነበር። ፍራንክ ግን መሳሪያው ሳይሰራ ለማሸነፍ በነበረው ከፍተኛ ጉጉት ምክንያት አደጋው ለህልፈት እንዳደረገው ገለጸች። ጄንሰን አሁን የሚያስፈልገው ማስረጃ ሁሉ አግኝቷል። ሌላ ቃል ሳይናገር ማርሽ ቀይሮ ወደ ትራኩ ይመለሳል። አሁን ሙሉ ትኩረቱ ያረፈው ፓችንኮክ ላይ ብቻ ነው። እርስ በእርስ የተጋጩና የተሽቀዳደሙ አንዱ ሌላውን ከመንገድ ለማስወጣት ብዙ ቢሞክሩም ሁለቱም ሊሳካላቸው ግን አልቻለም። ከዚያም ጄንሰን ያልተለመደ እርምጃ ወሰደ። የመከላከያ ስርዓቱን ማብራት ሲገባው የጥቃት መሳሪያ መሆኑን አበራው። ሁሉም ሰው ግራ ተጋባ፣ ምክንያቱም የመኪና ጠመንጃዎች የተገጠሙት ከፊት ለፊት ነበረ። ከጥቂት ቅጽበቶች በኋላ ግን ጄንሰን ተመልካችን በሙሉ በአንዴ አስገረመ። መኪናውን በከፍተኛ ፍጥነት ወደኋላ በማዞር በኋላኛው ማርሽ መንዳት ጀመረ። አቅጣጫውን በትክክል ካስተካከለ በኋላ በፓችንኮክ መኪና ላይ የጥይት ናዳ ወረደበት። በመኪናው ላይ የደረሰው ጉዳት በፍጥነት እየበዛ ሄደ። መኪናዋ ልትሰበር ስትቃረብ ጄንሰን ዘዴውን ቀየረ። የጭስ መከላከያውን በመልቀቅ የፓችንኮክ እይታ ሙሉ በሙሉ አጨለመው። ከፊት ለፊቱ ያለው ነገር ማየት የተሳነው ፓችንኮክ በዚያው ፍጥነት ሄዶ በኮንክሪት ግድግዳ ላይ ተጋጨ። ጄንሰን መኪናውን አቁሞ ወረደ። ያለምንም ማመንታተብ ወደ ፓችንኮክ ተጠግቶ በአንድ ፈጣን እርምጃ አንገቱን ገርሶ ገደለው። በዚህም የባለቤቱን ደም መለሰ። ይህ በእንዲህ እንዳለ ጆ ለመጨረሻው ወሳኝ ፍልሚያ ራሱን እያዘጋጀው በውድድሩ መሃል ረዳት መሪውን ቀየረ። ውድድሩ ይበልጥ የተፋፋመ ሲመጣ ሄንሲ ለሳምንታት በሚስጥር ስታዘጋጀው የነበረው ገዳይ መሳሪያ ይፋ አደረገች። እሱም ድሮድነት በመባል የሚታወቅ ግዙፍና በከፍተኛ ሁኔታ የታጠቀ የታንከር መኪና ነው። የአስፈሪ መኪና ወደ ትራኩ ይገባል። ግዙፍነቱና የጦር መሳሪያ ኃይሉ ማንም ሊያስቆም የማይችል አስመስሎት ነበር። ይህ ጭራቅ መኪና በፊቱ ያገኘው ሁሉ እያደቀቀ ሁለት ተሽከርካሪዎችን በአንድ አመድ አደረጋቸው። ከሌሎቹ መኪኖች በተለየ መልኩ ይህ መኪና ምንም አይነት የመንገድ ገደብ አልነበረውም። እንዲሁም ህንፃዎችን እየሰበረ ማቋረጥና ከተፎካካሪዎችም ቀድሞ መውጣት ይችል ነበር። እልቅቱ በዚህ ሁኔታ ቀጥሎ ፎርቲንኬ ቀጣዩ ሰለባ ሆነ። ድሮኖቱ በመንገዱ ላይ እያሰቃየ ካሽከረከረው በኋላ መኪናው በሰንሰለት ጠፍሮ በመያዝ በእሳት ጋይ ድረስ ያለምንም ማቋረጥ ጥይት አዘነበበት። አሁን የቀሩት ጄንሰንና ጆ ብቻ ሲሆኑ ያለ እቅድ ማሸነፍ በፍጹም የማይታሰብ ይመስላል። ይህንን የተረዳው ጄንሰን ከሪስተስ ጋር በመገናኘት የመገናኛ መስመሩን ከጆ መኪና ጋር እንዲያያይዘው አደረገ። ሁለቱም አሽከርካሪዎች ያንን ግዙፍ መኪና በጋራ ለመጣል ተስማሙ። ከሁለቱም አቅጣጫዎች እየከበቡት ጄንሰንና ጆ የሚሰነዘርባቸውን ያንን የጥይት ናዳ በጥበብ ያመልጡ ጀመር። በዚህ መሃል የወጥመድ ማኖር ሲመለከቱ ጊዜያቸውን በትክክል አስተካክለው እያንዳንዳቸው በሁለቱ ጎማ ወጥመዱን ረገጡት። ይህም ከድሮኖቱ በታች ያለው ወጥመድ አበራው። ያ ግዙፍ የጭነት መኪና ወጥመዱ ላይ ተጋጭቶ በኃይል ከተገለባበጠ በኋላ ሙሉ በሙሉ ወደመ። ድሮኖቱ በመውደሙ የውድድሩ ሁለተኛ ደረጃ ተጠናቀቀ። አሁን ለመጨረሻው ፍልሚያ የቀሩት ጄንሰን እና ጆ ብቻ ናቸው። በዚያው ምሽት ጆ በጋራጅ ውስጥ ወደ ጆንሰን ይጠጋል። በትኩረት ካስተዋለ በኋላ ድምፁ ከእውነተኛው ፍራንክ ጋር በጣም እንደሚመሳሰልም ይነግረዋል። ይህ በእንዲህ እንዳለ ሄንሲና ኦልሪች ጄንሰን ከመጨረሻው ውድድር በህይወት መውጣት እንደሌለበት ወሰኑ። በማግስቱ የመጨረሻ ዙር ከመጀመሩ ጥቂት ቀደም ብሎ ኦልሪች በሚስጥር ከጄንሰን መኪና ስር ቦምብ ያጠብዳል። በዚህ ሰዓት ሄንሲ የሽቅድድም ህይወታችሁ ዋና ዓላማ ነው በሚል ንግግር የሁሉንም ሰው ትኩረት ትሰርቅ ነበር። ንግግሯን በመቀጠልም አንድ ሰው አምስተኛው ውድድር አሸንፎ ነፃነቱ ሲቀዳጅ ይሄ የመጀመሪያው ሊሆን ይችላል ስትል ጄንሰን ጭንቅላቱን የሚያዞር አንድ እውነታ ገባው። እስካሁን ድረስ ማንም ሰው 5 ጊዜ አሸንፎ እንዲወጣ ተፈቅዶለት አያውቅም። ነገሩ መቼም ቢሆን ስለማሸነፍ አልነበረም። ውድድሩ ምንጊዜም ቢሆን ተወዳዳሪዎቹ ማምለጥ እንዳይችሉ ተደርጎ የተሸረበ ሴራ ነበረ። ኮች ጄንሰን የደረሰበትን እውነታ በጆሮ ሰምቶ ከግሪን ሞት ቪዲዮ ላይ አንድ ወሳኝ ሚስጥርን ያሳየዋል። ይህም በጄንሰን አእምሮ ውስጥ አዲስ ሀሳብ እንዲፈልቅ አደረገው። ጄንሰን ወዲያውኑ ሊስተርስን በመጥራት መኪናው ላይ የግማሽ ጋሉን ተቀማጭ የነዳጅ ታንከር እንዲገጠምለት ጠየቀው። ከዚያም የመጨረሻ ትብብር ሀሳብ ለማቅረብ በቀጥታ ወደ ጆን ጋራጅ አመራ። ጄንሰን የፍራንከንስታይን ልብስ እየቀየረ ሳለ ሄንሲ የስተን መክፈቻ ወረቀቱን ይዛ መጣ አዲስ ጥያቄ አቀረበችለት። እስር ቤት
ወስኖ የፍራንከንስታይንን ዝና በህይወት እንዲያስቀጥል ጠየቀችው። እንደሱ ያለ የቀድሞ እስረኛ ለልጁ የተስተካከለ ህይወት ሊሰጣት እንደማይችል በመግለጽ በውድድሩ ላይ መቆየቱ ለልጁ ሊሰጣት የሚችለው ትልቁ ፍቅር መገለጫ እንደሆነ ነገረችው። ጄሰን ምንም ሳይናገር የመፋቻ ወረቀቱን ተቀብሎ ኪሱ ውስጥ ከተተው። ለሽቅድድሙ የተዘጋጀ ሳለ ኬሲ ሄኒሲ እሷን ማነጋግራት እንደነበረ ነገረችው። ጄሰን ሊያሸንፍ ሲል እንድታስቆመው ትእዛዝ ተሰጥቷት ነበር። ጄሰን ግን በዚህ አልተጨነቀም። እሱ በጭንቅላቱ የያዘው ሌላ እቅድ ነበረው። ውድድሩ ተጀመረ። ኦልሽ ግን ማኑዋሎቹ የሚከፍተው ጆ በላያቸው ላይ ሲያርፍ ብቻ በማድረግ ማጭበርበሩን ቀጠለ። ከዚያም ተኩስ ይከፈታል። ይህም የጄሰንን የኋላ ጋሻ በከፍተኛ ሁኔታ ስላበላሸው ጄሰን ጋሻውን ጥሎ ለመሄድ ተገደደ። ጆን ግን ተዘጋጅቶ ነበር። የፍራንከንስታይን ያለፉ ውድድሮች በጥንቃቄ ስላጠና የሚሰነዘሩትን ጥቃቶች እንዴት ማምለጥ እንዳለበት ጠንቅቆ ያውቃል። ፊልሙ የተፋፋመ ሲል የተመልካቹን ቁጥር ለመጨመር የጓጓችው ሄኒሲ ለጄሰን የመከላከያ ማን ሆኖ እንዲበራ ታደርግለታለች። ጆን ግን ወዲያውኑ ሚሳኤል በመተኮስ መከላከያውን በአንድ ያደቅቀው። በመቀጠልም ተጨማሪ ሚሳኤሎችን ቢያዘንብበትም ጄሰን በጥበብ እያመለጠ ጥይቶቹን በተወሰነ ግብ ላይ እንዲያርፉ ያደርጋል። ይህ ደግሞ ዝም ብሎ የተፈጠረ አልነበረም። ሚሳኤሎቹ ያረፉት ቀደም ሲል በግሪም አደጋው ተዳክሞ በነበረው የግንቡ ደካማ ጎል ላይ ነበር። በዚህ ምክንያት መከላከያ ግንቡ ተደርምሶ ትልቅ ቀዳዳ ፈጠረ። አሽከርካሪዎቹ ለማሸነፍ ከመሽቀዳደም ይልቅ እውነተኛ እቅዳቸውን ተግባራዊ በማድረግ ከእስር ቤቱ አመለጡ። ይሄ ሄኒሲን የተሸበሩን የማጭበርበር ስርዓት የተቃወመ የመጨረሻ የአመፅ እርምጃ ነበር። በዚህ የተናደደችው ሄኒሲ የቀጥታ ስርጭቱን በአንድ እንዲቋረጥ ካደረገች በኋላ ያሉት ፖሊሶች በሙሉ እንዲያድኗቸው ትእዛዝ አስተላለፈች። ሄኒሲ የጄሰንን መኪና ይፈነዳል ብላ በማሰብ የቦምብ ማፈንጃ ቁልፉን ተጫነችው። ነገር ግን ምንም የተፈጠረ ነገር የለም። እቅዱ ሙሉ በሙሉ ከሸፈ። ምክንያቱም ኮችና ቡድኑ ቦምቡን ቀድሞውን አውጥተው አክሽፈውት ነበር። ይህ በእንዲህ እንዳለ ጄሰንና ጆ በከፍተኛ ፍጥነት ወደ ድልድዩ ያመራሉ። ነገር ግን ፖሊሶቹ በፍጥነት እየተከታተሏቸው ነበር። አሁን የማምለጫ እቅዳቸው ቀጣዩ ደረጃ ላይ ደረሱ። ጄሰን ያንን ተጨማሪ ግማሽ ጋሎን የነዳጅ ታንከር በመመልከት ከኋላ የሚከተሏቸው የፖሊስ መኪኖች ላይ እንዲወርቅ ያደርጋል። የግጭት ትልቅ ፍንዳታ በመፍጠር መኪኖቹ በሳት ያጥለቀልቃቸዋል። በዚህ ምክንያት ተጨማሪ ፖሊሶች እንዳይከተሏቸው መንገዱን ይዘጋል። ከፊት ለፊታቸው ምንም የሚጋርዳቸው ነገር ስለማይኖር የድልድዩን በር ሰብረው ይወጣሉ። ድልድዩን እንዳቋረጡ ሄሊኮፕተሮችን ለማደናገር በማሰብ ወደ ተለያዩ መንገዶች ተገነጣጠሉ። እቅዳቸውም ተሳካ። ሄሊኮፕተሮቹ ዋና ኢላማቸው ጄሰን እንደሆነ በማሰብ እሱም ብቻ ተከታትለው ከበቡት። በዚህ በኩል ደግሞ ኬሲ ለጄሰን የመጨረሻ የማምለጫ እቅዱ ላይ ልታግዘው ወሰነች። ጄሰን ከፊት ለፊቱ ተሳልፈው የነበሩትን የግንባታ ክሮኖች ሲመለከት አጋጣሚውን ተጠቀመበት። ከመኪናው ዞለ በመውረድ እዚያው ጨለማው ተሸሽጎ ጠፋ። አሁን የማሽከርከር ወንበሩን የያዘችው ኬሲ ጉዞዋን ቀጠለች። ከተወሰነ ጊዜ በኋላ ሄሊኮፕተሮቹ ከፍተኛ ጥቃት ስለሰነዘሩባት መኪናዋን ለማቆም ተገደደች። የፕራንክን ልብስና ጭምብል እንደለበሰች እጆቿን ወደ ላይ አነስታ እጅ ለመስጠት ከመኪና ወረደች። ባለስልጣናቱ እውነተኛው ፍራንከንስታይን የያዙ ስለመሰላቸው ጄሰን በቀላሉ ለማምለጥ ቻለ። ኬሲ በቁጥጥር ስር ውላ ወደ እስር ቤቱ ተመለሰች። በዚህም ያቀዱት ማታለል ሙሉ በሙሉ ተሳካ። ይህ በእንዲህ እንዳለ ጄሰን ከጆ ጋር ተገናኝቶ በአንድ ባቡር ውስጥ በመግባት ወደ ሩቅ ቦታ ይሰወራሉ። ወደ ተርሚናል አይላንድ እስር ቤት ስንመለስ ኦልድሪች የእይታ መጠኑ በከፍተኛ ሁኔታ ሲጨምር በደስታ ይመለከት ነበር። ሌላ አስደሳች ውድድር በማጠናቀቃቸው ምክንያት የእንኳን ደስ አሎት ምልክቶችና ስጦታዎች ይጎርፍላቸው ጀመር። እሱም በውስጡ ምን እንዳለ ሳያውቅ የመጣለትን አንድ ሽግቃ በደስታ መፍታት ጀመረ። በውስጡ ያገኘው ግን በጄሰን መኪና ስር ቀብሮት የነበረው ቦምብ ነበር። ምላሽ ከመስጠቱ በፊት ግን ቦምቡ በከፍተኛ ሁኔታ ፈንድቶ እሱንም ሆነ ሄኒሲን እዚያው በእሳት አመድ አደረጋቸው። ከ6 ወራት በኋላ ጄሰንና ጆ በሜክሲኮ ሳንታ ሮሳሊያ በተባለች ቦታ አዲስ ህይወት መስርተዋል። በአንድ ላይ በመሆን ከዚያ አስፈሪ የሞት ሽቅድድም ግርግር ርቀው መኪና እየጠገኑ የሚኖርበት ትንሽ ጋራጅ ከፍተዋል። ጄሰን የልጁን የማሳደግበት ሙሉ በሙሉ በመረከብ በመጨረሻ ምን ጊዜ የመኘው የነበረውን ሰላማዊ ህይወት ሊሰጣት በቅቷል። ብዙም ሳይቆይ አሁን ሙሉ በሙሉ ነፃነቷን ያገኘችው ኬሲ በቦታው ደረሰች። የነፃነት ወረቀቷ በመጨረሻ ተስተካክሎላት ከእስር ቤት ወጣለች። ፈገግ እያለችም ወደ ጋራጁ ስትገባ እያየን ታሪካችን ይጠናቀቃል።